የጀባንሽ አጎል ይባላልሁኝ የሀይቅ ከተማ የቀበሌ 2 ነዋሪ ነኝ። እኛ አሁን ካርድን ያወጣሁት የፈለኩትን መምረጥ ስለምችል ካርድን አውጥቼ ተጠብቃለሁኝ። ምርጫ እየተጠባበኩኝ ነው ያለሁት ምርጫው እስከሚደርስ ድረስ ማለት ነው። ይሄንንም የማደርገው ምንድነው የፈለኩትን መንግስት የመመስረት ያው እንትን ስላለኝ ማለት ነው። ስለዚህ ይሄንንም ጊዜው እስከሚደርስና ካርድን አውጥቼ እየተጠባበኩኝ ነው ያለሁት። ማንኛውም ሰው እኔ የምለው ማንኛውም ሰው ይሄን ካርድ አውጥቶ የፈለገውን የመምረጥ መብት እንዳለው ነው የማስተላልፈው መልእክት ማለት ነው። ምርጫ ለሴቶች ትልቅ ፋይዳ አለው። የሰላም አማራጩ ምርጫ ካርድ አውጥቶ ምርጫ በመምረጥ ብቻ ነው። ሴቶች በቤት ያሉ ሴቶች መጥተው ምርጫ ካርዳቸውን አውጥተው ይበጀኛል ይሆናል የሚሉትን መምረጥ አለባቸው። እንመርጣለን። ለሴቶች በቃ እኔ እንደ ማንኛውም እኔም እንደ ሴትነት የማስተላልፈው መልእክት ምንድነው ሁሉም ሴት ተሳታፊ ቢሆንና ይሄንን ካርድ አውጥተው በቃ እንዲመርጡ የፈለጉትን የመምረጥ መብት እንዳላቸው ነው እኔ ሐሳብ የምሰጠው። ሴቶች በቃ ሰላም ባይሆን አገር ሰላም ቢሆን የመጀመሪያዋ ተጠቂ ሴት ስለሆነ የምርጫ ካርድ ለማውጣት ነው። ይሄ የምርጫ ካርድ ያወጣሁት ይጠቅመኛል፣ ያገለግለኛል፣ ሰላምን ያመጣል፣ ለሴቶች ተጠቃሚነትን ያረጋግጥልኛል ብዬ ያሰብኩትን መንግስት ለመምረጥ የምርጫ ካርድ ለሀገርም ያላቸው አስተዋጽኦ በጣም ከምንም በላይ የማይገኝና የሴቶች አስተዋጽኦ በጣም ትልቅ ነገር ነው። በጣም ትልቅ ፋይዳ አለው ብዬ አስባለሁ። ስለዚህ ለምርጫው ተሳታፊ እንዲሆኑና በየቤታቸው ያሉት ሴቶች እንዳወጡ ምክር እሰጣለሁ ማለት ነው።